ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ተከታዮቹን 2 ቀናት ቤታችን ውስጥ ይሄ ነው የማይባል ደስታ ሰፍኖ እያለፍኩ የወጣሁ የወረድኩበትን እያጫወትኳቸው እንኳን ደስ አላችሁ እያለ የሚመጣውን ሰው እየተቀበል ከቤተሰቦች ጋር ስንጫወት ሰነበት። ሐሙስ ዕለት ሐና ከኛ ቤት ስትጫወት አመሻሸችና ቅዳሜ ማታ ጓደኛዬ ቤት ልደት ስላለ ከሰዓት በኋላ ጸጉራችንን ተሰርተን ማምሻችንን እዚያ እናመሻለን፣ ሌላ ፕሮግራም እንዳትይዢ፣ ወይዘሮ አመለወርቅም መምጣትሽን ነግሬያቸው እባክሽ ይዘሻት ነይና ሊያት ብለውኛል፣ እዚያም ደርስ እንላለን አለች። ወይዘሮ አመለወርቅ ደህና ናቸው? ጸጉር ቤቱስ እንዴት ነው አልኳት፣ ስማቸውን በመስማቴ ደስ ብሎኝ። ደህና ናቸው። ጸጉር ቤቱማ ምን ይሆናል፣ እድሜ ላንቺ፣ አንዴ ጥሩ ስም እንዲኖረው አደረግሽላቸው፣ ከዚያ በኋላ አድገዋል፣ ብዙ ነገር ተለውጧል ስትለኝ በእርግጥም ለዚህ ላለፍኩበት ሕይወት መንስኤው ባይሆንም ትልቁን ድርሻ ያበረከተው ጸጉር ቤት በ5 ዓመት ጊዜ ውስጥ ምን እንደደረሰ ለማየት ጓጓ። ዓርብ ዕለት በጠዋት እማዬ እዚህ ደርሼ እመጣለሁ አለችና ወጣች። ታምሩም ወደ ሥራው ሄደ። አባዬን ጭራሽ አላየሁትም። ሁሉም ተለቃቅሞ ከቤት ወጡ። እማዬ ከመሄዷ በፊት አንዳንድ መምጣትሽን ዘግይቶ የሰማ ሰው ሊመጣ ስለሚችል ከቤት አትውጪ፣ ቶሎ እመለሳለሁ ብላኝ ስለነበር ቤት ውስጥ ብቻዬን ቀረሁ። አዲስ አበባ ከገባሁ ብቻዬን የሆንኩት ያን ዕለት ስለሆነ ስለወደፊቱ ሕይወቴ ማሰብ ጀመርኩና ከየት እንደምጀምረው ግራው ገባኝ። ምዕራፍ 15 ዳግም ልደት ክፍል 3። የወይዘሮ አመለወርቅ ሳሎን እስካሁን መኖሩና መሻሻሉ ሐና ስትነግረኝ በተለይም እዚያ ቤት ስሜ በጥሩ እንደሚነሳ በመስማቴ ደስ ቢለኝም ረግጬው የሄድኩትን ቤት ሥራ ቅጠሩኝ ብሎ መጠየቁ ከብዶ ታየኝ እንጂ እሳቸው እንደሚያስገቡኝ ሳልጠራጠር በሳሎኑ ተጠናክሮ መቆየት ትንሽ ተጽናና። ቀኑን እማዬ እንዳለችው አንዳንድ ሰዎች እየመጡ ጠየቁኝ። ከዚያ በተረፈ በሐሳብ ወዲያ ወዲህ ስል አሳለፍኩት። እነማየም ቀኑ ካለቀ በኋላ መጥተው ማምሻውን ትንሽ ተጫውተን አመሻሸንና ዓለምዬ ነገ 2 ቦታ ቀብር ስላለብን በጠዋት እንወጣለን አለች እማዬ። ምን ነው ማን ሞተ ስላት አታውቂያቸውም፣ አንቺ ከሄድሽ በኋላ ያወቅናቸው ሰዎች ናቸው። አንደኛው ቀጨኔ ነው፣ ሌላኛው ደግሞ ዮሴፍ ቤተ ክርስቲያን ናቸው። አንዱ በ5 ሰዓት ሌላው በ8 ሰዓት ስለሆነ ሲንከራተቱ መዋል ነው። እንዳለቀ ቶሎ እንመለሳለን። ከሐና ጋር ቀጠሮ እንዳላችሁ ሰምቻለሁ። ከመምጣታችን በፊት ከመጣች ሂዱና ሳይመሽ በጊዜ ተመለሽ አለች። እንደተባለውም በጠዋት ሁሉም በየጉዳያቸው ሄዱ።
ሐና በቀጠሮ ወደ 5 ሰዓት ገደማ መጣች። ትንሽ አውራርተን በይነይ እንሂድና ጸጉራችንን እንሰራ ብላ ተያይዘን በሷ መኪና ወጣን። ሐሳቤ ወይዘሮ አመልወርቅ ሳሎን ሄደን ጸጉራችንን እዚያ ተሰርተን በዚያውም እሳቸውን እገናኛለሁ ብዬ ነው። ከቄራ ተነስተን ወደ ቦሌ መሄዳችን ቀረና ወደ አሮጌው አውሮፕላን ማረፊያ የሚወስደውን መንገድ ስንይዝ የወይዘሮ አመልወርቅ ሳሎን ቦሌ አካባቢ አልነበረም እንዴ? ነው ያንን ቀይረው ወደዚህ አካባቢ መጡ አልኳት። እንዴ ስንትና ስንት ዘመን አረብ ሀገር ቆይቶ የመጣ ሰው ጸጉሩን ሳይሰራና ሳያማምር ሰው ቤት ለዚያውም ይሰራበት ከነበረበት ቦታ ይሄዳል እንዴ? ጸጉራችንን ሌላ ቦታ ተሰርተን ዝንጥ ብለን ነው የምንሄደው ስትል፣ አይ ሐና ማሽሟጠጥሽ ነው አይደል? ድንቄም አረብ ሀገር 5 ዓመት ወህኒ ገብቼ የኖርኩትን ሰው ዛሬ ያን ያህል ጊዜ አምሮብኝና ደልቶኝ እንደኖርኩ አስመስዬ መታየቱ ራሴን መስደብ አይደለም? ያ ብቻም አይደለም፣ የሚያዩኝ ሁሉ ያኔ እኔ እንዳደረግኩት ልባቸውን ማስኮብለል አይሆንም? ያ እንኳን ትክክል አይደለም ስላት፣ አባባልሽ ትክክል ነው። በእርግጥ ደልቶሽ እንዳልኖርሽ አውቃለሁ። ያም ሆኖ ግን እዚያ ጸጉር ቤት ያሉት ሰዎች ብቻ ሳይሆኑ ሌላውም ቢሆን አንቺ ስለነበርሽበት ሕይወት አሰቃቂነት ብትነግራቸው የሚያምንሽ የለም። እኛ ወጥተን እንዳያርፍልን ታከላክላለች ነው የሚሉሽ። በእርግጥ መናገሩን መናገር አለብሽ፣ ውጤቱ ግን ያው እንደነገርኩሽ ነው። ሄደው እስካላዩት ድረስ የሚያምን የለም። በተቃራኒው ከፍቶሽና ተጎሳቁለሽ ቢያዩሽ እንኳን አያዝኑልሽ። በራሳቸው አመለካከት ደካማ ሆና ነው፣ ዝም ብላ ስትንዘላዘል ጊዜዋን አሳልፋ ነው ብለው ይፈርዱብሻል። ስለዚህ ሙያ በልብ ስለሆነ አንቺ እውነቱን ከመናገር ወደ ኋላ አትበይ። ቁመናሽን አይተው ከተሰደዱ ደግሞ ያንቺ ኃላፊነት አይደለም። ለማንኛውም ለሌላው ጊዜ እዚያው ወይዘሮ አመልወርቅ ሳሎን እንሰራለን። ለዛሬው ግን ሌላ ደንበኛ ስላለችኝ እዚያ እንሄዳለን ብላ ወደ ገብርኤል አካባቢ አንድ ጸጉር ቤት ሄደን ተሰራ። ቅዳሜ ስለሆነ ወረፋ መጠበቁም ስንሰራ የሚወስደውም ጊዜ ሆኖ ወደ 9 ሰዓት አካባቢ አለቀ። ከጸጉር ቤት ስንወጣ ነይ ቤት እንመለስ ብላ ተመልሰን ወደኛ ቤት መጣ። ከመኪናዋ ወጥቼ የግቢውን በር ሳንኳኳ ሐና ከመኪናዋ ውስጥ በገበያ ላስቲክ የሆነ ዕቃ አንጠልጥላ ተከተለችኝና በይ እንግዲህ ልብሳችንን እንቀያየርና ሳይመሽ አዲስ አበባን አዟዙሬሽ ወይዘሮ አመልወርቅ ሳሎንም ደረስ ብለን ወደ ልደት ግብዣችን እንሄዳለን እያለች የቤታችን በር ተከፍቶልን ወደ ውስጥ ገባ። ሰራተኛዋን የነማየን መኖር ስጠይቃት አልተመለሱም አለች። እዚህ ሀገር ቀብር እንደዚህ ረጅም ነው እንዴ? እነማየ በሌሊት የወጡ ይኸው አልተመለሱም አልኩና ከአረብ ሀገር ያመጣኋቸው ቀሚሶች አሉኝ ሐና ላምጣቸውና ምረጭልኝ አልኳት። የለም እነሱ ለሌላ ቀን ይሆናሉ፣ ለዛሬው እኔ ገዝቼ መጥቻለሁ አለችና አስደነገጠች። ምን እንደምላት ጠፋብኝ። ለምን ሐና ዛሬም ለኔ ታስቢያለሽ? ለምን እንደዚህ ታደርጊያለሽ አልኳት። እንባዬ ሁሉ መጣ። ታዲያ በራሴ ግብዣ ገና ሀገር ያለመደች ጓደኛዬን ምን ለብሳለሁ ብላ እንድትጨነቅ ማድረግ አለብኝ እንዴ ብላ ኮስተር አለችብኝ። ምንም አልመለስኩላትም። ጥብቅ አድርጌ አቀፍኳትና አለቀስኩ። ከቅፌ ላወጣትም አልፈቀድኩም ነበር። ብቻ ገፋ አደረገችኝና በይ ዝም በይ እባክሽ፣ ሳይመሽ ቶሎ ወጣ ብለን ዞር እንበል አለች። እንባዬን እየጠራረቅኩ የለበስኩትን ለማውለቅ እየረዳችኝ አውላለቅኩና የገዛችልኝን ቀሚስ ለበስኩ። እንዳሰበችው ሆኖ ልኬ ስለሆነ በጣም ደስ አላት።
እሷም እንደዚሁ ለራሷ የገዛችውን ተመሳሳይ ቀሚስ ለበሰችና ጓደኛሞች ሳንሆን መንትያ እህትማማቾች መሰሉ። የኔኑ አይነት ቀሚስ በመግዛቷ ደግሞ የበለጠ ደስ አለኝና የማደርገውን ሁሉ አጣሁ። ነይ በይ ሌላውን እናድርግ ብላ የሚጨማመረውን ጌጣጌጥ ሁሉ አደራርገን ሙሽራ መስለን ወጣን። ከኛ ቤት በራፍ መንገድ ላይ በቆመችው መኪናዋ ተሳፍረን ከቄራ ወደ መሃል አዲስ አበባ የሚወስደውን መንገድ ይዘን ስንሄድ አዲስ አበባ አንቺ ከሄድሽ ወዲህ ብዙም አልተለወጠችም። አልፎ አልፎ አንዳንድ ሕንፃዎች ብቅ ብለዋል፣ የሰው ቁጥር ግን ጨምሯል እያለች በዋቢ ሸበሌ ሆቴል በኩል አድርገን ብሔራዊ ቲያትርን ወደ ቀኝ ትተን የቸርችል ጎዳናን ይዘን ፒያሳ ስንደርስ ከአና ጋር መርካቶ ተገናኝተን የአባቷን ትኬት ለማምጣት ወደ ሂልተን ለመሄድ ታክሲ የያዝንበት ቦታ ትዝ አላት መሰለኝ። ይህ አካባቢ ትዝ ይልሻል አይደል አለችኝ። አዎ እንዴት ረሳዋለሁ አልኳት። እኔም ትዝታው መጣብኝና በራስ መኮንን ድልድይ ተሻግረን 4 ኪሎ፣ ከ4 ኪሎ ወደ ታች በቤተ መንግሥት በኩል አድርገን ወደ ካዛንቺስ ወረድ። ቶታል ስንደርስ ወደ ቀኝ ታጠፈችና የሂልተንን ግቢ በቀኛችን በኩል እያየነው ታክሲ የያዝንባቸውንና በዚያ አካባቢ የሆነውን እያወራን ወደ መስቀል አደባባይ መውረድ ያዝ። ጊዜው ትንሽ ረዘም ቢልም ትዝታው ግን ትናንት የተደረገ እስኪመስለኝ ድረስ ፍንትው ብሎ መጣብኝ። በመካከላችን ዝምታ ተፈጥሮ እየተጓዝን መስቀል አደባባይ መብራት ላይ ቆመ። ሐና እንዳለችው የሰው ብዛት ጨምሯል፣ ብዙ እንቅስቃሴ ይታያልና የሚገርም ነው። ይሄ ሁሉ ሰው ከየት መጣ? በገጠሩ መቼ ሰው የቀረ ይመስላል? ለመሆኑ ምን ሰርቶ ምን በልቶ ይኖራል አልኩ። አዎ ብዙ ነው። ከዚያውም ወደ መርካቶ እንኳን አልሄድንም አለችና ወደ ቦሌ የሚወስደውን መንገድ ይዛ መጓዝ ጀመረች። ትንሽ እንደተጓዝን የወይዘሮ አመል ወርቅ ሳሎን እዚህ ገደማ አይደለም እንዴ አልኳት። አዎ እዚያ ጋ ነው እያለች ከፊቷ ላይ የመገረም ምልክት አየሁባት። ምን ነው ምን ሆንሽ ስላት የሆነ ድንኳን ነገር ተደርጎበታል። ምን ሆነው ይሆን አለች። ሁኔታዋ የመደንገጥ መልክ ስላለው ሳላገኛቸው ሞቱ እንዴ? ቢሞቱስ ጸጉር ቤት ነው እንዴ ድንኳን የሚጣለው እያሰብኩ እያለሁ ከጸጉር ቤቱ ፊት ለፊት ባገኘችው ቦታ ሄዳ መኪናዋን አቆመችና ወደ ድንኳኑ መለስ ብላየች። እኔም ወደዚያው አየሁ። ከውስጥ ባሉኖችና ሌሎች ጌጣጌጦች በጭላንጭል ስለሚታዩ ይሄ ነገር ለቅሶ አይመስለኝም ሐና አልኳት። ለቅሶስ ካልሆነ የሆነ ድግስ ላይ ደርሰናል ማለት ነው። ደስ ይላል። በይ ነይ እንሂድ፣ ሲያዩሽ ደስ ነው የሚላቸው ስትል የሆነ ስጦታ ነገር ሳንይዝላቸው አልኳት። አንቺን የሚያክል እንግዳ ይዤላቸው ሲሄድ ከዚህ የበለጠ ስጦታ አለ እንዴ ብላ ፈገጋለች። እውነቷን ነው፣ ትልቅ እንግዳቸው ነኝ ብዬ ሞራሌን ከፍ ከፍ አደረግኩና መንገዱን ተሻግረን ወደ ድንኳኑ ብቅ ስንል ብሎ ድንኳኑ ውስጥ ያለው ሰው ሁሉ ጮኸ። ከፊት ለፊቴ እማዬና አባዬ ሙሽራ መስለው ቆመዋል። ምን እየሆነ እያለ የት እንዳለሁም ድብልቅልቅ አለብኝ። ከጎኔ ቆማ የነበረችው ሐና ሁኔታዬን አይታ ደገፍ አደረገችኝና እንኳን ደህና መጣሽ አለች። ወዲያው እማዬና አባዬ መጥተው ከጎንና ከጎኔ ደገፍ አድርገውኝ እየመሸ ሲሄድ አሳስባችሁኝ ነበር አለች እማዬ ወደ ሐና ዞር ብላ። ይህን ስትላት እኔም ወደ ሐና ዞር ብዬ ሳያት ትከሻዋን ወደ ላይ ከፍ አድርጋ ሳቀች። ትንሽ ወደፊት ራመድ ብለን ከጸጉር ቤቱ በራፍ ላይ ስንደርስ
ታምሩ ወንድሜ እታለም አለና በእጁ የያዘውን ገመድ ወደ ታች ጎተተው። ገመዱ ታስሮበት የነበረው ጨርቅ ወደ ታች ሲወርድ ዓለምነሽ የውበት ሳሎን የሚል ትልቅ ጽሑፍ አመለወርቅ የውበት ሳሎን በሚለው ተተክቶ አየሁ። ያየሁትን ማመን አልቻልኩም። ትኩር ብዬ ሳየው የኔ ስም ነው። መጮህ ቃጣኝና አፌን በሁለት እጆቼ ፍና አድርጌ ያዝኩ። እንባዬን ግን መቆጣጠር አልቻልኩም። ዞር ብዬ እማዬን ተጠመጠምኩባትና ስቅስቅ ብዬ አለቀስኩ። ይሄ ሁሉ ድንኳኑም ዝግጅቱም ቤቱን ለማስመረቅ የተሰናዳ መሆኑ ቀስ በቀስ ተገለጸልኝ። እማዬን ጥብቅ አድርጌ ይዤ እንዴት ሊሆን ቻለ? እማዬ እንዴት ሊሆንልሽ ቻለ አልኳት። አይዞሽ ልጄ፣ እንኳን ደህና መጣሽ፣ እንኳን ለሀገርሽ አበቃሽ አለች። እሷን ለቅቄ አባዬን፣ ሐናንና ታምሩን በአካባቢው ያለውን ሰው ሁሉ እያቀፍኩ ሳምኩ። የምሆነው ሁሉ ጠፋብኝ። ድንኳኑ ውስጥ ግርግር ሆነ። እልልታው፣ ጭብጨባው፣ እንኳን ደስ አለሽ፣ እንኳን ለአገርሽ አበቃሹ ድብልቅልቆ ወጣ። ቀስ በቀስ ሰው ተረጋጋና የተደገሰ ድግስ ኖሯል። ምግብ ተበላ። ሰፈር አካባቢ እየተሰባሰቡ የሚዘፍኑ የታምሩ ጓደኞችም እንደ ባንድ ቢጤ መስርተው ኖሯል። እነሱም ዘፋፈኑና ሞቅ ደመቅ ብሎ አመሸ። ሁኔታዎች ተረጋግተው የት እንዳለሁና ከጧት ጀምሮ ከሐና ጋር ስንሞሻሸርበት የነበረው የልደት ጥሪ ይሄው እንደሆነ ገባኝ። ወደ ሐና ዞር ብዬ ሐና፣ ለልደት የጠሩን ሰዎች እንዳይቀየሙን አንድ አፍታ ደረስ ብለን እንምጣ አልኳት። ሃሃሃ አሁንም ያቺ ቀልደኛነትሽ አለችና እንደ ነቃሁበት ማወቋን አሳየችኝ። ይሄውልህ በዚህ አይነት ሁኔታ የውበት ሳሎን ተከፍቶልኝ ያንን እየሰራሁ እኖራለሁ። እኔ ብቻ ሳልሆን 6 ሰራተኞችም ቀጥሮ ያስተዳድራል። ያን ያህል ምንድነው የምትሰሪው እያልክ ጨዋታዬን ስታቋርጥ የነበረበቱ ጥያቄ ተመለሰልህ አይደል ብላ ስትጠይቀኝ የለም በሙሉ አልተመለሰልኝም አልኳት። ድንግጥ አለችና ደግሞ ምን ቀረ አለች። የውበት ሳሎኑ የወይዘሮ አመለወርቅ ነበር። እሳቸው የት ሄዱ? ቤቱስ እንዴት ላንቺ ሊሆን ቻለ አልኳት። አዎ እሱስ እውነትህን ነው። ያን ዕለት ሲበላም ሲዘፈንም የሰርግ ያህል ሆኖ አመሻሽተን በየቤታችን ገብተን አደር። በማግስቱ እሑድ ስለነበር ከቤተ ክርስቲያን መልስ ቡናው ተፈልቶ የሚሆነው ሆኖ ካለቀ በኋላ ይህንኑ ጥያቄ እማዬን ጠየቅኳት። እማዬም ትንሽ አስብ አደረገችና እንደዚያ ሁሉን ነገር እርግፍ አድርገሽው ስትሄጂ እንደ ሞትሽና ቀብሬሽ እንዳረፍኩ ቆጥሬው ነበር። በተለይም በመጀመሪያው 4 ወይም 5 ቀን ድምፅሽን ሳንሰማው ስንቀር ሐና ባገር የለችም። ያ ጌታቸው የምትይው ጓደኛሽንም የት እንደሚገኝ አናውቅም። የምንጠይቀው ስናጣ ማጅራት መቺ ገድሎ የሆነ ጉድጓድ ጥሏት ነው ብለን ቁርጣችንን አውቀን ነበር። በ5ኛው ቀን ነው መሰለኝ ጌታቸው ደውሎ ከሀገር መውጣትሽን እንዲነግሩን ለጎረቤት ሰዎች ነግሮ መጥተው ነገሩን። እሱን ግን በአካል አላገኘነውም። ባለመሞትሽ ደስ ቢለኝም አካሄድሽና የሄድሽበት ሀገር የሞት ያህል ስለሆነብኝ ክብደቱ አልቀነሰልኝም። በሕይወት መኖርሽን ባውቅም ድምፅሽን መስማት ስላልቻልንና የወደቅሽንበትን ስላላወቅን ብርቱ ሐዘን ሆነ። ከዚያ በኋላ ያን ጊዜ ስልክ ደውለሽ እኛን ስታጭን ለጎረቤት የተውሹ መልእክት ደረሰንና በሕይወት መኖርሽን ስናውቀው ደግሞ በልቦናዬ ትንሽም ቢሆን ተስፋ ጭልጭል አለ። ገንዘብም ላክሽልን። ከዚያ ደጋግመሽ ደወልሽልን። እንደገና ገንዘብም ላክሽልን።
ይሁንና ልብሽ ደንገጥ ብሎ ትመጫለሽ በሚል እኔ በጠና መታመሜን፣ አባትሽ ድንጋይ አፈንግጦ መሰበሩን፣ ያክስትሽ ቤት መቃጠሉንና ሌላውን ብንደረድርልሽ ገንዘብ መላክ እንጂ ልትመጪ አልቻልሽም። በአራተኛው ዓመት አጋማሽ ላይ ነው መሰለኝ ሃና ጓደኛ እንኳን ለማለት ያንሳታል፣ እናትሽ ብላት ይሻላል። ከሄድሽ ጀምሮ በተመቻት ጊዜ ሁሉ እየመጣች ስትጠይቀኝ ነበርና አንድ ቀን ይሄ ጸጉር ቤት ያለበትን ሁኔታና ሊሸጥ መሆኑን አጫውታኝ እንደምንም ተበዳድረን ብንገዛው ዓለምዬ አንድ ቀን ልትመጣ ስለምትችል ታስተዳድረዋለች አለችኝ። እኔ እንኳን ሰበብ እየፈጠርን በተደጋጋሚ እንድትመጪ ለማድረግ ሞክረን ስላልመጣሽ መቼም ትመለሻለሽ የሚል እምነት አልነበረኝም። ብቻ ሃና ያመጣችውን ሐሳብ ሳላጣጥል መግዛቱንስ እንግዛው፣ እሷም ከመጣች በኋላ ታስተዳድረዋለች እንበል። እስከዚያው ግን ማን ያስተዳድረዋል? እኔ እንደሆንኩ ዕውቀቱ የለኝም ስላት፣ ይሁን ማማ በመገዛቱ እንስማማ እንጂ እኔ ያለሁ አለችኝ። እንግዲያውስ በየጊዜው የላከችውን ገንዘብ በዕቁቡም በምኑም እያልን አጠረቃቅመነዋል። እንግዲህ ያለን ገንዘብ ያው ብቻ ነው ስላት፣ ይሁን ማማ የተጠራቀመው ካልበቃ እኔ ያፈላልጋለሁ። ለማንኛውም እርስዎ በሐሳቡ ከተስማሙ ወይዘሮ አመለወርቅ ስንት ሊሸጡት እንዳሰቡ ጠይቃቸዋለሁ። ምናልባትም ዓለምነሽ መጥታ ልታስተዳድረው ነው ብዬ ስነግራቸው ዓለምዬን ይወዷት ስለነበርና ከሄደችበት መመለሷን ስለሚፈልጉት ዋጋቸውን ያወርዱልን ይሆናል። ለማንኛውም እንሞክር ስትለኝ፣ ለመሆኑ እሳቸው ለምንድን ነው የሚሸጡት አልኳት። ወይዘሮ አመለወርቅ የጤና ማጣት ስላደረባቸው እንደ ድሮ ኮስተር ብለው ሊያስተዳድሩት አልቻሉ። ያም ሆኖ ሕመማቸው እየበረታ በመሄዱ ከሀገር ወጥተው ለመታከም አሜሪካን ሀገር ያለ ልጃቸው ወሰዳቸው። እሳቸው አሜሪካ ታክመው ሲመለሱ ድርጅታቸው እንዳይሆን ሆኖ ጠበቃቸው። እንደምንም ለማጠናከር ቢሞክሩም ካለባቸው ሕመም ጋር ሊሆንላቸው ስላልቻለ የመንግስት ሥራ እየሰራች የምትተዳደረው ልጃቸውን እንድታስተዳድረው አድርገው ሕክምናቸውን ለመቀጠል ወደ አሜሪካ ተመለሱ። በኃላፊነት የተቀመጠችው ልጅ ግን ካላት ሥራ ጋር ጸጉር ቤቱን ማስተዳደር ስላልቻለች ከትርፉ ኪሳራው እየበዛ መጣና እንዲሸጥ ተወሰነ ስትለኝ የሚሸጠው ለምን እንደሆነ አወቅኩና ይኸው በሷ ብርታት ተገዛ አለች። እኔም መለስ ሳልኩና ግን እኮ ማየ እንደማየው ኑሯችሁ ተጓድሏል ባልልም እኔ ትቼው እንደሄድኩት ነው። ቢያንስ ገንዘብ ከላኩላችሁ በኋላ ለምን አንዳንዱን ነገር አልተቀየረም? ቤቱ አልታደሰም? ቢያንስ ግቢውን መለወጥ ይቻል ነበር። አጥሩንም በደንብ ማስገንባት ትችሉ ነበር። ለምን ያን አላደረጋችሁም? ለታምሩም ቢሆን ራሱን ችሎ የሚሰራበት መሳሪያና ቦታ ሊገዛበት ይችል ነበር አልኳት። አየሽ ልጄ፣ ምናልባት ይህን ሐሳብ ማንም ወላጅ የሚጋራው ይመስለኛል። እኛ እናንተን ስንወልዳችሁ አድጋችሁ ለአካለ መጠን ደርሳችሁ በትምህርቱም ይሁን በማናቸውም ነገር ራሳችሁን ችላችሁ ከብዳችሁ ወልዳችሁ እንድትኖሩ ነው። ራሳችሁን ከቻላችሁ በኋላ ከሆነላችሁ እንድታግዙን፣ እንድትጦሩን፣ ስንሞት እንድትቀብሩን፣ በአጠቃላይ ተደጋግፈን እንድንኖር ነው እንጂ እናንተ ተሰቃይታችሁና ተንገላታችሁ እንድናይ አይደለም። ማንም ወላጅ የልጁን ስቃይና መከራ ሳያይ ቢሞት ይመርጣል። ስደትም ከሞት አያንስም። አንቺ ተሰቃይተሽና ተጎሳቁለሽ ያገኘሽውን እኛ ወላጆችሽ ተንደላቀን እንድንኖርበት ያሰብሽው የልጅነትሽን ነው። ለእኛ ግን በጣም ይከብዳል። እኛ እኮ እናንተ ከመፈጠራችሁ በፊት ራሳችንን ችለን ነበር የምንኖረው።
እናንተ ከተፈጠራችሁ በኋላም ራሳችንን ችለን ነው የኖርነው። ዛሬ አንቺ አድገሽ ከሀገር ወጥተሽ የሰው ፊት አይተሽ ተንከራተሽ የምትልኪው ሀብት ለእኛ ጤና ሊሆን አይችልም። ጤና የሚሆነን ደህና ሆነሽ አብረን እየኖርን ስንካፈለው ነው። ከሀገርሽ ያስወጣሽ ድህነት ነው። ድህነቱን እዚሁ ሀገርሽ መጥተሽ አብረን እንድንታገለው ሲሆን ደስ ይላል። አንቺ ተንገላተሽ እየኖርሽ እኛ ሀብታም ተብለን መኖር እንዴት ይቻለናል? እግዚአብሔር ያሰብኩትን አድርጎልኛል። ከማናችንም ይልቅ ሐና የበለጠ መመስገን ይገባታል። ያለፈው አለፈ፣ የሆነው ሁሉ ይሄ ነው አለችኝ ብላ እናቷ የነገሯትን አጫውታኝ አንገቷን ደፍታ በሐሳብ ጭልጥ አለች። የዓለምነሽን እናት አርቆ አሳቢነት፣ ሐና የምትባለዋን ጓደኛዋን ታላቅነት እያሰብኩ ምን እንደምላት ጠፍቶኝ እያሰብኩ እያለሁ በጣም አስገራሚ ነው አይደል? እንኳን ላንተ ለኔም እስከ ዛሬ ድረስ ሳስበው እንደ ህልም ይታየኛል። ይህንኑ ታሪኬን ለማን እንደማጫውተው ሁል ጊዜ ሳስብ ነበር። ይኸውልህ የምትፈልገውን ስም ስጠው። ለኔ እንደ ድልም ይሁን በጸሎትም ይሁን ያለፍኩበትን ላልመለስበት ወስኜ ወደ ሀገሬ ተመልሻለሁ። ያኔ ስንገናኝ የኔማ መጣና ሄደ ያልኩ ይሄንን ነው አለችና በልና አዲስ አበባ በምሽት ምን እንደሚመስል ትንሽ ላሳይህ ብላ ራት ከበላንበት ቤት ተያይዘን ወጣን። የቦሌም መንገድ ይዘን ወደ መስቀል አደባባይ ስንጓዝ ወደ ቀኝ ጥፍ አለችና ከመንገድ ወጥተን መኪናዋን አቆመች። ይኸውልህ ሐና መኪናዋን ያቆመችው እዚህ ቦታ ነበር አለችና አንገቷን ወደ ግራዋ ስታዞር እኔም የሷ አይን ወደ ሄደበት ተከትዬ ተመለከቱ። በእርግጥም ዓለምነሽ የውበት ሳሎን የሚለው የንግድ ምልክት በጉልህና በወይን ጠጅ ቀለም ተጽፎ አየሁ። ና በል ግባ እናየው ብላኝ ከመኪና ወርደን የሳሎኑን በር ከፍታ ገባን። ጊዜው መሽቶ ስለነበር ማንም የለም። ውስጡን እየዞር ካየሁት በደንብ ተደራጅቷል። ደስ አለኝ። እንኳን ደስ አለሽ፣ በጣም ደስ ይላል ብዬ አቀፍኳት። እሷም በጣም ደስ አላት። ከሳሎኑ ወጥተን መኪናዋ ውስጥ ገባንና ስለመሸ አደርሳለሁ ብላኝ በወሎ ሰፈር አቋርጠን መካኒሳ ደረስን። ከመኪናዋ ወርጄ እሷም ወረደችና ተቃቅፈን ስንሰነባበት ይህን ታሪክሽን እጽፈዋለሁ፣ ርዕሱም ዓለምነሽ የአረብ ሀገሯ ስደተኛ ይሆናል ብዬ ጉንጯን ሳምኳት። እስከማነበው ጓጉቻለሁ ብላኝ ተለያየን። ይሄው ታሪኳን ጻፍኩት። ጊዜውን ጠብቆ ደግሞ ለአድማጭ ጆሮም አደረስኩት። ስላዳመጣችሁኝ አመሰግናለሁ። አድማጮቻችን ይህ መጽሐፍ ሁለተኛ ክፍል አለው። ያዳመጣችሁት መጽሐፉ በድምጽ ከመቅረቡ በፊት ታትሞ ለሕዝብ ደርሶ ስለነበር በሀገር ውስጥም ሆነ በውጭ ሀገር የሚኖሩ በርከት ያሉ ሰዎች በመጽሐፉ ውስጥ ዋነኛ ተዋናይ ከሆኑት እንደ ሩቅያ፣ ጌታቸውና የመሳሰሉት ገጸ ባህሪያት ወዴት ደረሱ እያሉ ይጠይቁ ስለነበርና ዛሬ በድምጽ ከቀረበ በኋላም አንዳንድ አድማጮች ይህን ጥያቄ ሊያነሱ ስለሚችሉ እነዚህንና ሌሎችንም ጥያቄዎች ይመልሳል በሚል ሁለተኛውን መጽሐፍ ማዘጋጀት አስፈላጊ ሆኗል። ይህ መጽሐፍ በቅርቡ ታትሞ ለሕዝብ እንዲደርስ ይሆናል። በሂደት መቼ እንደሚወጣና የት እንደሚገኝ በተለያዩ መገናኛዎች እንገልጻለን። እስከዚያው ድረስ አጠራጠር ያሉ አዝናኝ፣ አስተማሪና አነጋጋሪ የሆኑ ጽሑፎችን በተለያዩ ርዕሶች ስላዘጋጀን በቅርቡ እንዲለቀቁ ይሆናል። ተከታተሉን። ቻናላችንን ሰብስክራይብ፣ ሼር እና ላይክ አድርጉልን። ሌሎችም እንዲያደርጉልን እርዱን።
ያልሰሙት ቢሰሙ ያላነበቡት ቢያነቡት አንዳንድ ተመክሮች ያገኛሉ ብለን እናምናለን። በድጋሚ እናመሰግናለን። ጤና ይስጥልኝ።